እስላም ሆናችሁ ክርስቲያን ሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ 7 አመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው የምፈልገው። ተናዳሩ እንዴት ትሆኛል በለኝ ዝም ብለው ወላሂ የተባለ ነው። እኔ ከጠፋሁኝ 7 አመቴ ነው። እሷን ያላረገዘን አለ ቁጥርሽን እኔም እንኳን ደስ አላችሁ እህታችን ተገንታለች ብዬ ቁጥርሽን አስቀምጠዋለሁ። እንግዲህ ኢትዮጵያውያን እየደወሉ አንዳንድ ሁኔታዎች ይሉሻል። በተለይ አንቺንም ለማበረታታት እሷንም ለማበረታታት ደጋግ ኢትዮጵያውያን በእርግጠኝነት እሷን ወደ ነበረችበት ሁኔታዋ ለማስተካከል ሰው መቼም እስከዛሬ ድረስ ከመከራና ከስቃይ አልፎ በነፃ የዚህን ያክል ባሪያ ሆኖ ማገልገል ራሱ ያን ነገር እንዲያስተካክሉላት እኔም ጥሪ ለኢትዮጵያውያን አስተላልፋለሁ። ከዛ አንቺም ሐሳብ እየተቀበልሽ እህታችን በቃ ወደ ነበረችበትኝ አእምሯ ተረጋግታ አንቺም ደግሞ ምኞትሽ ይሳካል ብዬ አስባለሁ። ምድል ብለህ ታክነሽ ሊሸራሴ ደስታ ምን እንለዋለን ግረኛዋ እነማ ደስ ብሎኝ አዲስ አበባ ራሱ ማላውቃቸው ሁላ እየደወሉ እንደው ማላውቃቸው ሁላ ይደውላሉ። እሷ በተገኘ ሰዓት እንደው ማዘርዋ ምን ይዘን ነው የምንመጣው ይሉኛል። አልহামዱሊላህ በደጋግ እህቶችና ወንድሞች ምክንያት ሰበቡን በማድረስ የእህታችን ከቤተሰቦቿ 8 አመት ሙሉ ታግታ ቤተሰብ ዘመድ ጓደኛ ምንም ነገር በዙሪያዋ ሳይኖር በአረቦች 8 አመት ሙሉ ታግታ የኖረች እህታችን አሁን ቤተሰቦቿ ተገኝተዋል። አልহামዱሊላህ ኢትዮጵያዊነታችን ይሄ ነው። ሁሉም ሼር ዲዊት በማድረግ አልহামዱሊላህ ረብል ዓለሚን እህታችንን ቤተሰቦች አገናኝተዋታል። አልহামዱሊላህ እናቷ እንዴት እንዳሳዘነችኝ የኔ እናት መስላና የታየችኝና ውድ የቻናሌ ቤተሰቦች ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቤተሰቦች ሰላም ጤና ፍቅር በያላችሁበት ተመኘሁላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ከመግቢያ እንዳያችሁት ነው ለ8 አመት ከቤተሰብ ከጓደኛ ከዘመድ ከወዳጅ ታግታ የቤተሰብ ቁጥር ሳይኖራት ከማንም እንዳትገናኝ አድርገው 8 አመት ሙሉ በነፃ አረቦች ጉልበቷን ሲገዟት ኖረዋል። 8 አመት ያማል፣ በጣም ያማል። በጣም በደላላ ስራ መጣልን ብላችሁ ሰፍ ብላችሁ የምትሄዱ እህቶቼ ጥንቃቄ አድርጉ። በተለይ እህቶች ጥንቃቄ አድርጉ። ብዙ ጥቃት ይደርስብናል። መታገት ብቻ አይደለም። እችሊ ስለንቦናዋ ተጎድቷል። በጣም ውስጧ ተጎድቷል። 8 አመት ቀላል አይደለም። 8 አመት በአረብ ታግቶ የአረብ ስራ መስራት ቀላል አይደለም። ብዙ ነገር የሚጎልባችሁ ነገር አለ። ቤተሰብ አታገኝ፣ ጓደኛ አታገኝ፣ ከማንም እንዳትገናኝ አድርገው 8 አመት ሙሉ አግተዋታል አረቦች። ውድ ቻናሌ ቤተሰቦች ይሄን ቪዲዮ ሼር አድርጉት። ምናልባት በደላላ ስራ መጣልን ብለው የሚሄዱ ብዙ እህቶች አሉ። ወይም ደግሞ እዛ ድረስ እንዳላችሁ ሎኬሽን ላኩ፣ የቤት ቁጥር ተናገሩ። ከመግባታችሁ በፊት የቤት ቁጥርና ሎኬሽን ተናገሩ። ለነገሩ አፍነው ሌላ ቦታ ይወስዷችኋል። እዛ በሄዳችሁበት ሎኬሽን ሲካሄድም እናንተ አትገኙ። እባካችሁ ራሳችሁን ጠብቁ። ሎኬሽን ስላላካችሁ የቤት ቁጥር ስላላካችሁ ብቻ ይሄ መፍትሄ ሊሆን አይችልም። ጥንቃቄ አድርጉ። በማታውቁት ሰው ስራ አትሄዱ። ራሳችሁን ጠብቁ። 8 አመት በጣም ያማል። ያለምንም ነገር መገዛት፣ ያለምንም ነገር ታግቶ ስለልቦናዋ ተጎድቷል፣ ውስጧ ተጎድቷል። አሁን እቺ ልጅ አላቅም ወላሂ በቃ እንዴት ነው ወደ ራሷ የምትመለሰው የሚለውን ነገር አላህ ብቻ ነው የሚያውቀው። እና ውድ ቻናሌ ቤተሰቦቿ በመገኘታቸው በጣም ደስ ብሎኛል። እድሜ ልካቸውን አለች አይሉ ሞተች አይሉ ይኸው እስካሁን ድረስ ነበሩ። አሁን አልহামዱሊላህ ተገኝተዋል። በመገኘታቸው ደግሞ በጣም ደስ ብሎኛል። እንኳን ደስ አላችሁ። እናንተም ይሄን ቪዲዮ ላይክ ሼር ያደረጋችሁ ለሁሉም አዳርሱት። ወዳጆቿ፣ ዘመዶቿ፣ ጓደኞቿ፣ ቤተሰቦቿ በማግኘቷ በጣም ነው ደስ ያለን። ከቤተሰብ ጋር መገናኘትን የሚያክል ነገር የለምና ዋናው ነገር ቤተሰቦቿ ስለሆኑ ትንሽ ወደ ራሷ እንኳን ትመለሳለች። ገንዘብ ማጣት፣ ቤተሰብ ማጣት በቃ ሁሉም አንድ ላይ ሲሆን ደግሞ ይጨልማልና ግን አልহামዱሊላህ አሁን ቤተሰቦቿ ተገኝተዋል።
ይህንን ቪዲዮ ሁላችሁም ሼር አድርጉ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። እህቶቼ ጥንቃቄ አድርጉ። በደላላ ብድግ ብላችሁ ስራ አትሄዱ። ስራ በማጣት ብዙ የተጨናነቃችሁ እህቶች አላችሁ። ብዙ ዋጋ የምትከፍሉ እህቶች አላችሁ። ብዙ መስዋዕት የምትከፍሉ እህቶች አላችሁ። ግን ደግሞ ጥንቃቄ አድርጉ። እናንተ ስለሮጣችሁ ሳይሆን አላህ ሱብሃነሁ ወተዓላ ስለፈቀደው እና እሱ ስላለው ስለሚሆን እናንተ ደግሞ ራሳችሁን ጠብቁ። ራሳችሁን ጠብቁ። ስራ በደላላ ስትሄዱ የሚታወቁ ሰዎች ናቸው ወይ ብላችሁ ጠይቁ። በህይወታችን ብዙ የሚደርስብን ነገሮች አሉ። ብዙ ጥቃቶች አሉ። ብዙ ነገሮች አሉ። እነዛን ደግሞ ለመከላከል የኛ ሰበብ ያስፈልጋል። እኛ ሰበቡን ማድረስ ግድ ይለናል። ላይክ ሸር ማድረጋችሁን እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም አላህ ያድርግልን፣ እኛንም ሰላም አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።